1 ሚሊዮን ሲገባ ጠብቀው ዮኒ ማኛ እንዲፈጥሯል ብለው አዘግተዋል። አሁንም የኔ 1 ሚሊዮን ሲገባ ጠብቀው እንደዚህ እንደሚያደርጉ እርግጠኛ ነኝ። ስለዚህ ለምንድን ነው እፎይ ጋር የማይቀርበው? ለምን ፈር እፎይ ፎሎ አድርጎታል። ፎሎ መልሶልሃል እፎይ ፎሎ አልመለሰም። አይ ቲንክ ፎሎ አድርጌዋለሁ። ይኸውልኝ እንግዲህ ማን ነው እንደ ለመሴጅስ መልስ ሰጥቷል። መሴጅ አድርገው ነበር ድረስ ፎሎ አላደረገኝ። ሜሴጅም ልኬለታለሁ ከአንድም በሁለት አካውንት ፎሎውም አድርጌዋለሁ። አረ ሲያስቁ ምን አለ? ሲወጣ እኮ ነው የላከው። ሲወጣ እንዴት ይላካል? ይሄ ሜሴጅ እፎይ የላከለት ነው ዮኒ። ሲወጣ እንዴት ነው የሚላከው? እስቲ ንገሩኝ፣ ንገሩኝ እስቲ። ለወጣ ሰው ሪኩዌስት ይላካል እንዴ? ቆንጆ መሀይም አድርገዋቸዋል። እናንተን መጫወቻ አድርገዋቸዋል። የወጣ ሰው ጋር ሪኩዌስት ይላካል። ሲወጣ ነው የላከው አሉ እንዴ? ታዲያ ይኸው ሲወጣ እኮ ነው ሲወጣ እንዴት ነው ምን ሆኖ? በመጀመሪያ የወጣ ሰው ጋር እንዴት ነው መልከው ሪኩዌስት? እስቲ አይታይም። ወደዚህ አምጣው። ይኸው አረ ተገኝተሻል። እሱ እየተገኝተሻል አባት እንግዲህ እሱ የዮኒ ማኛ ጥብስ ከምትውል ለሶስተኛ ጊዜ ግባ ብያለሁ። ይኸው ሪኩዌስት ልኮለት ለሶስተኛ ጊዜ ግባ ጥብሴን አለበለዚያ እኔ ችግር የለብኝ። እሱ ፖለቲካ እንዳይመች እኔ ልውጣ። እንትንን ቻርጅ እያደረግ ስልክህን አደራ፣ ስልክህን ቻርጅ አድርግ። ዩዘር ኔሙን እኔ ቴክስት ላድርግልህ፣ ለአንተ ቀጥታ እዛው ትልክለታለህ። እኔ ለፖለቲካ እንዳይመቸው ማለት ነው የሌለ ኤክስኪውዝ እንዳይቀርብ እኔ ልልቀቅለትና ገዝት ፍሪ ላድርግለት። አንተ በቃ ከዚህ በኋላ እንኳን ከመጣ ቤቱን ዘግቶ ወጥቷል። ለነገሩ የለም ይመጣል። ወጥቷል ብዬ እኔ ጓስልበት ነው መልሶ የገባው። በቃ ተመልሰና ማንም ሪፖርት አያደርግም። ኦርቶዶክስ ሪፖርት አያደርግም። ራሳችሁ ካረጋችሁ የራሳችሁ ጉዳይ። ግን በእርግጠኝነት የምናገረው ማንም ኦርቶዶክሳዊ እሱ ጋር ሪፖርት አያደርግም። እስከ ዛሬ አድርጎ አያውቁም። ዛሬ የእናንተ የምታደርጉ ማጋ ነው የፈረደበት እፎይ ጋር። የኦርቶዶክስ ልጅ አንድም ቀን የሁሱን ፔጅ ሪፖርት አድርገው አዘግተው አያውቁም። ስለዚህ መዋሸት አይቻልም። ምንም ማምለጥ አትችሉ ማምለጥ አትችሉ። ለምን አንድም ቀን የመሲ የማ ኦርቶዶክስ ሪፖርት አድርጎ አዘግቶ አያውቅም። የኦርቶዶክስ ግን በየጊዜው ይዘጋል። እውነታ ይሄ ነው። ይኸው ሪኩዌስት ተደርጓል። ሪኩዌስት የወጣ ሰው ጋር ሪኩዌስት አይላክም መቼም ታውቃላችሁ። የለማ ላይቭ ላይ ከሌለ መላክ አትችሉ። ይዋቸው ስድባቸው ደስ ሲሉ እንዴት እንደሚንጫጩ እኔ ጋ ይውልኝ። ስድባቸው እኔ ጠግቤዋለሁ ስለማውቃ። ውሸታም ሁሌ ተሳዳቢ ነው። የሚዋሽ ሰው ሀቅ የሌለው ሰው መጥቶ እንደመወያየት እንውጣ፣ አንተና እሱ ተገናኙ ተባለ። ናግባ የኔዎቹ ኮፒ ሊንክ አድርጉ። ናግባ አልተላክልኝም ብለህ ልታጭበረብር ነበር። ልኮ አሳየን። ፎሎ አላረከውም፣ መሴጁን አልመለስክም። ዝም ብለህ ግን ዋቴ ታደርጋለህ። ጆንዬ ሚዩት አድርገው በፖለቲካ ዮኒሻ አንተ ቤት እንመጣለን። በቃ ማን አምላክ እንደሆነ ዘግበናል። ይቻላል። አንተ ቤት እንመጣለን። ማን አምላክ ነው ማን አይደለም ዘግበናል። ይሄን ነው የሚደረገው። እንዳታቆሩ። ማክረፍ አይቻልም። ና ግባ። አሁንም እንጠብቃለን። ና ተመለስ፣ ና ተመለስ። በጆኒ አሳባሃል፣ በእሱ አሳባሃል፣ ሪፖርት አረጉብልኝ ብለህ አሳባሃል። ምን ብለሃል? ዛሬ ለምንም እንዳትመች ነው ማድረግህ።
ለምንም አትመችም። ዛሬ የሚፋታ የለም እመነኝ። ለምንም እንዳትመች አድርጌ ነው። ለምንም እንዳትመች ግባት። ለምንም እንዳትመች አድርጌ ነው ማውራ። ግባ ግባ። እችላለሁ ብለሃል። ጥሪ ተቀብያለሁ ብለሃል። ግባ። በቃ ይሄ ነው። ግባ። እችላለሁ ብለሃል። ሀቅ ነው የምናወራው። ትላንትና ተናግሬያለሁ። እፎይ ባገባ እፎይን ነው የምረግጠው ብያለሁ። ቃል ለምድር ለሰማይ። እሱ ባይገባ እሱን ነው የምረግጠው። ይሄ ቃል ነው። ቃል ገብተዋል። በህዝባችን ላይ መጫወት አይችሉም። እንችላለን ብለዋል። ይኸው ቀርቦላቸዋል። ለምን ተቀበለ? እሷ አይደል ቀጠሮ ያዘችው? እሷ አይደል ይገናኝ ላገናኛችሁና እኔ ካስጠላችሁ ልውጣ ነው ያለችው። ቃል በቃል አገናኝቻችሁ እናንተ ተነጋገሩ እኔ እወጣለሁ አለች። በቃ ይሄ ነው እንግዲህ የተባለው። የምን ምክንያት እያበዙ መዋሸት ነው? ለምንድን ነው የምትዋሹት? ለምን? ይኸው ግባ ግባ። አሁንም ንገሩት፣ ግባ በሉት። ማጭበርበር አይቻልም፣ ማጭበርበር አይቻልም። ግባ። ኢንቪቴሽን ተልኮልሃል፣ ሁሉ ነገር ተደርጎልሃል። አትገባትም። ታውቀዋለህ። እፎይን የሚችለው የለምና በችልማ ሮጠ ትገባለህ። አራማን እቺ ቪዲዮ እንግዲህ አሁን እየተወያዩ ነው። አራማን የቁርአን ሕክምና ማዕከል የቁርአን ሕክምና ማዕከል ያለው ነው እንግዲህ ድርጅት ይሆናል እንግዲህ አይደል ነው ወይ ትብሽ ይላል። ኦኬ ሶሪ ኢትስ ኦኬ ንፋሳ ኦኬ አራማን አሁንስ አሁን ፋይል ነው። ኦኬ አራማን የቁርአን ሕክምና ማዕከል ይላል። እንደምታዩት ይታያል። ስለዚህ ውይይት ጉዳይ እንግዲህ ያስባል ለማበረታታት ያንተን ሀሳብ እኔ እጋራለሁ። አንድ ለአንድ ነው መሆን አለበት ብዬ አስባለሁ። በቃ ሁሱ ጋር ከሆነ ሁሱ ጋር ወይ ኢምራን ጋር ከሆነ ኢምራን ጋር መሆን አለበት። ለምን ሁለት ሲሆኑ መደራረብ ይመጣል፣ መረባበሽ ይመጣል። በጣም አስቸጋሪ ነው። ከዛ በላይ ግሩፕ ከሆኑ አስቸጋሪ ነው። ሁሱ ደግሞ እውነት ለመናገር በቂ ነው። በቃ ሁሱ ከበቂ በላይ ነው። ሁሱ አንድ ለአንድ ብቻ በቂ ነው። በደንብ አድርጎ በቂ ነው። ከበቂ በላይ ነው ሁሱና ኢምራን ቢደመር ከዛ በኩል ደግሞ ያ ወገን ሁለተኛ ሰው ይዞ ሊመጣ ነው። ሁለት ለሁለት ሊሆን ነው። አራት ሆኑ ማለት ነው። ጫጫታ ይመጣል፣ ጫጫታ ይመጣል፣ ረብሻ ይመጣል። ያ እንዳይሆን አንድ ለአንድ ደቂቃ ተይዞ 10 ደቂቃ ለሱ 10 ደቂቃ ለዚህ ከዛ መሀል ላይ ጥያቄ መጠያቂያ ደግሞ አንድ ለአንድ ብቻ ስታቸዋለን። ኢምራን እኛም በተበጣ በግራና በቀኝ ነው መወገዝ ያለበት እና በእኛም በኩል የሚበጠብጡ ካሉ አደብ እንዲይዙ፣ በዛኛውም ሳይድ የሚበጠብጡ ካሉ አደብ ይዘው ውይይቱ ለህዝብ ግልጽ መሆን አለበት። ማን በተሻለ እውነት እንዳለ በቃ መለመድ አለበት። ያንን ነው ውይይት በአንድ ሳይድ ብቻ ላይሆን ይችላል። ይቅርታ እንግዲህ በመሀል ከገባሁበት። ትክክል ነው። ለውይይቱ አሁን የተናገርካት ንግግር አለ። ይሄ የመጀመሪያም የመጨረሻም ውይይት መሆን አለበት ከኢፎይ ጋር። ይሄ ጎልደን ቻንስ ነው። ጎልደን ቻንስ ማለት ወርቃማ ቻንስ ነው። ይህንን እድል እነሱ ሊያበላሹ እንኳን ቢፈልጉ እኛ እንዳንፈቅድላቸው ነው። እነሱ ሊያበላሹት እንኳን ቢፈልጉ ሊበጠብጡት እንኳን ቢፈልጉ እድሉን እኛ እንዳንሰጥ ብልጥ መሆን አለብን ነው። ስለዚህ አንደኛው እሱ ምንድን ነው፣ በቃ አንድ ለአንድ እናድርግ። እውነታችን ከዛ በኋላ ሁለት ከሆነ ከእፎይ ጋር የሚመጣው ሰውዬ ሁለት ይሆንና ይደራረቡና ብጥብጥ ይሆናል፣ አዛ ይሆናል፣ መሰዳደብ ይሆናል። አዛ ነው የሚሆነው እና የአዛ እንዳይሆን እድል እንዳንፈቅድላቸው እንዳንሰጣቸው ነው የኔ ሀሳቤ። ይሄ ነው እውነት ለመናገር። አመሰግናለሁ በጣም ኦኬ። አይ ቲንክ የሆንም ትስማማለህ ብዬ አስባለሁ። በዚህ እኮ ሀቁን ተናገረ እኮ ሙስሊም ወንድሙ። አንዳንዱ ነው ይነጋገሩ።
ከዛ በኋላ ሌላ ከተጨመረ አዛ ይሆናል፣ ያስቸግራል፣ ይጨቃጨቃሉ። የማየውን ነገር ነው የሚፈጠረው። እንደዛ አይነት ነገርም አይደረግም ማለት ከበቂ በላይ ነው። እሱ እፎይን ለማናገር ከበቂ በላይ ነው ብሎ ነው የተናገረው። እራሳችሁን ያላችሁት። እስካሁን ሰዓት እፎይ አልወጣም። እስካሁን ሰዓት እፎይ እየጠበቀ ነው። እሱ ይወጣል ይገባል፣ ይወጣል ይገባል። ላኩ በሉ ይላል፣ ፎሎ አላረግም ይላል፣ ሁሉ ነገር አላረግም ይላል። ማን ነው እስቲ ምክንያት እየሰጠ ያለው? እንደው ስለ ሀቅ ተናገር። ማን ነው እየዋሻ ያለው? ማን ነው ስለ እውነት የተቀመጠው? ማን ነው እውነትንስ የሚናገረው? ይኸው ህዝቡ በደንብ ያህል አሁንም ድረስ እየጠበቅን ነው። አሁንም ድረስ እየጠበቅን ነው። አሁንም ድረስ እኛ እንወጣለን። ዮኒ ምክንያት በደስታ ይምጡና ውልቅ ነው የምንለው። አንድ ደቂቃ አንቆይም፣ አንድ ሰከንድም አንቆይም። አንድ ሰከንድ እናንተ ተገናኙ፣ እኛ ወጣ ላስ ሲጀመር ዮኒ አውቀሆም ብለው መጨረሻ ላይ አሁን ይምጣ ከአንድ ሰዓት ተኩል በኋላ ይምጣ ምናምን ይላል። መጀመሪያውኑ ቢዱ ፖለቲካ በቃ መጀመሪያ አክሴፕት አድርጎ ኻላስ በቃ ኩዩቲ አለቀኩ አይደል እንዴ? ምንም እኮ አጨቃጭ ድራማ መስራት እንዳስፈልግ እኮ አይገባኝም። እኔ የእውነቴን ነው የምነግራችሁ። መጀመሪያ ድራማው የማይገባኝ በቃ ለእናንተ ስም ናበሉት ይላል። ናበሉት ከዛ ገስት ላይ ቁጭ አድርገው ሰው ናበሉት ከፈለገ ይላል። እያየው አልነበር እንዴ? ከዛ ለ5 ደቂቃ የማይሞላ ያስቀምጥና ይወጣና ሞዴሬተሮች ይላል። ሞዴሬተሮች ሰው ካለ ከሌለ ይላል። ደጋግሜ ስጽፍ ዮኒ ገስትህ ላይ ሰው እንዳለና እንዳለ እንኳን አታውቅም እንዴ? ሰው አለ በደንብ ነው እንጂ የምታውቅ ሰው የለም አይደል ይላል። አውቆ ንቆ እንዴት ነው የማላውቀው? እኔ ገስት አንቺ አሁን ገስት እንዳለና እንደሌላ አታውቂም? አንቺ ላይ የገቡና ቁጭ ያሉ እንዳሉ አታውቂም? አረ በደንብ ነው የማውቀው ዮኒ። እኮ ፈጣሪ መጀመሪያ ዮኒ ሀቢቢ ፖለቲካ ባያስፈልግ ኖሮ መጀመሪያ 9 ሰዓት በቃ ድራማ አያስፈልግም ነበረ። ካላስ ውይይታቸውን ይቀጥላሉ። እስካሁን ህዝቡም ተደስቶ ነበረ ወይ አዝኖ ነበረ። ተበጣብጠው ብቻ የሆነ ነገር ብቻ ተገናኝተው ልክ 1 ሰዓት ተኩል ቆይቶ በቃ እኔ ለእናንተ ስል ናበሉት ይላል። ገስት ላይ ቁጭ አድርጎ ምንድን ነው የድራማ ተቃጠል ነው ዮኒዬ። አሁን ሁሉ ነገር ቼክ አድርጌ ነው የመጣሁት። ጆኒዬ አይ ቲንክ ጌም ኦቨር ብለናል። ምክንያቱም ሁሉም ቤታቸውን ዘግተው፣ ሁላችሁም እንድትሰሙ ይፈልጋሉ። ሁሉም ቤታቸውን ዘግተው አንድ ቤት ከፍተው ገስት ላይ ተሰብስበው ወሬያቸውን ጀምረዋል። ፖለቲካ ነው ያዙት። አይ ቲንክ በጣም ብዙ ምንማማረው ስላለ ዝም ብለን እንስጠው፣ ትንሽ ሳናቆየው ትንሽማ አቆየዋል። አይ ቲንክ ገና በጣም ብዙ ምንማማረው ነገር ስላለ ከተማማረም በኋላ መስጠቱ ይሆናል። ለንግግርም እንዲመች በስነ ስርዓቱ እንትን ለማለት ይኸው እየጠበቃችሁ ነው። አሁንም ድራማችሁን ትታችሁ አሁንም እየጠበቃችሁ ዘግተዋል። ሁሉ ነገር አልቋል ወንድሜ። ይኸው እኮ አይፓዴ ብራዘር እየተከታተሉ ታዲያ ምን ነው የምንጠብቀው? ጆኒ ብዙ ነገር የሚገለጥ ነገር ስላለ መልሰው እንዲገቡ ነዋ። መልሰው እንዲገቡ ጆኒ በቃ እኮ አይ ቲንክ በቂ ይመስላል። ሁሉም ሰው ትምህርት መማር ስላለብን ወደ መማማራችን ብንገባ ደስ ይለናል። በጣም ብዙ የምናነባቸው ብዙ የሚከፈቱ ነገሮች አሉ። አየሽ ችግር የለም፣ እናመሰግናለን። ለማንኛውም ዛሬ እውነታው የታወቀበት ቀን ነው። ኦልሬዲ እንግዲህ ማን ፖለቲካ እየሰራ እንዳለ በግልጽ ያያችሁበት ቀን ነው። ይኸው ለ2 ሰዓት ያክል ጠብቀናል። 9 ሰዓት የጀመርን 1 ሰዓት ከ45 ደቂቃ 1 ሰዓት ከ45 ደቂቃ አሁን ማለት ነው። ስለዚህ ማን ፖለቲካ እየሰራ እንደሆነ በግልጽ ያያችሁበት ነው። ከዚህ በኋላ እፎይ የሚባል አማርኛ መስማት አንፈልግ። እፎይ ፈራ፣ እፎይ ሙስሊም ፊት መቆም አይችልም፣ እፎይ እንደዚህ፣ እፎይ ቀብር ጥሴ። አንድ ሰው ስሙን እንድታነሱ አንፈቅድላችሁም ከዚህ በኋላ ማለት ነው። አንድ ሰው ማለት ነው። ለ1 ሰዓት ከ45 ደቂቃ ይኸው እየጠበቃችሁ ነው ህዝቡ ማለት ነው። ስለዚህ ድራማ ሰርታችሁ ድራማችሁን አጠናቃችኋል። የዛሬ ሳምንትም እንደዚህ ድራማ የተሰራው። ስለዚህ ይሄ ለህዝብ ይፋ የሆነበት ቀን ነው ዛሬ ማለት ነው። ድራማችሁ ከዚህ በኋላ እፎይ የሚባል አማርኛ የለም እና ከቤት ወጥተህ እኛ እግራችን ስር ሆነ ተወያ ብሎ አማርኛችሁን እዛ
እዛው አስቀምጡት። ከዚህ በኋላ ማለት አንሰማችሁም፣ ካላስ አንሰማችሁም ማለት ነው። ካላስ እኔ የምለው ይሄንን ነው። እናንተ የምትሉት ሰው ባለበት እንደ እነሱ የሉም፣ ፎርፌ ተበልተዋል። አንተ ቤት እንመጣለን። ሰው ባለበት የሁለቱን ልዩነት ቁጭ አድርገህ ታስተምረናለህ። እኔም እመጣለሁ በገስት ሁላችንም። ለምን እመጣለሁ? ይዤ ምን ይመስላል? ይቻላል። በቃ እንደሱ ነው። በቃ ሳቡኝ ስመጣ ክበርልን። በነገራችን ላይ በጣም እግዚአብሔር ያክብር። ጆኒሻንም አክብረ እኔም ጋር በላይፍ ተገናኝተን አናቅም። አስገቡልኝ ብለህ እየለመንክ ኢንቫይት እየላክ እሱ ጋር ኢንቫይት እየላክ እባካችሁ ገብቻለሁ ይምጣ እያልክ ይህን ያህል ሰዓት ሙሉ ተቀምጠህ ህዝቡ እያየ ሁለቴ ጥሎ እየወጣ እያጭበረበረ ገስዋት ሁሉን ነገር ይኸው ዳኛዋ እሷ ነበረች ያለችው ነገር። ከዚህ በኋላ እፎ የሚባል ስም እንደማትጠሩ እርግጠኛ ነኝ። እንደማትጠሩ እርግጠኛ ነኝ። እንደማትጠሩ የእናንተ ሰዎች አሁንም እንደማይጠሩ እርግጠኛ ሆኜ ይናገራለሁ። እሱ ነው እየሮጠ የሚወጣው እንጂ ማንም ሮጦ የወጣ የለም። ማንም ፈርቶ የሸሸ የለም። ኢንቫይትም ተልቋል። እንዲሁም እንዳሱ ፎሎ እፎ አድርጎታል፣ መሴጅ አድርጎታል። ዛሬ እንገባለን ተብሎ ስድድብ አይኖርም ተብሎ በደንብ በስነስርዓት ጽፎ አስቀምጦታል። ስለዚህ አሁን የሚደረገው ምንድን ነው? እፎይ ቤት እንሄዳለን። የኦርቶዶክስ ወንድምናቶች እንዲሁም ሀቀኛ ሙስሊሞች ከእፎይ ጎን እንደምትሆኑ እርግጠኛ ነኝ። እሱን ስም ያስጠፉት ዋሽቶ ቀጥፎ ሳይሆን እውነቱን ስለተናገረ የተጻፈውን ስላነበበ ነው ያሳድዱት። ስለዚህ የማሳደድ የውሸትና እውነት እንዳይወጣ ለማድረግ እንደሆነ እፎይ አሳይቶናል። እግዚአብሔር ባርክ። አንተ ፔጅ እመጣለሁ። ተባረክ። እዚህ አጋጣሚ የመጨረሻ ንግግር ላሳደርግ ክርስቲያኖች እንኳን ደስ ያላችሁ። እኔ ክርስቲያኖች እንኳን ደስ ያላችሁ። በእፎይ ከዛሬዋ ቀን በኋላ ልትኮሩ ይገባል። እንኳን ደስ ያላችሁ። ለእናንተ ልትኮሩበት ይገባል። በቃ አለቀ። ልትኮሩበት ይገባል። ይሄን የመጨረሻ ንግግር ከመውጣታችሁ በፊት ሜይ ቢ 5 ደቂቃ እድል እንስጠው። ጥፊ የሚመረቃል ይባላል። እስካሁን የሚለማመጠው ሰው እዚህ ጋር ያለው ሰው 5 ደቂቃ እድል እንስጠው። እስካሁንም ልምምጥ ላይ እንጠብቃለን። የቀረችው ካለች ጎልደን ቻንስ ነው ብለዋል አለ። ዋው ይኸው ስሙ። እንደዚህ አይነት እድሎች ስለማይገኙ ይሄንን ጎልደን ቻንስ እንዲሁ በቀላሉ ልናጣው አንፈልግም። ማጣት የለብንም። ይኸው ንገሩት እስቲ። ቀላ ምሁር ተብሎ ተሸልሞ 5000 ሰው አሰለመ ተብሎ ድራማ ሰርተው ምናምን ትችላላችሁ። ግን ድራማው ዛሬ ፈራረሰ። ደግሞ እሱ ጋር ተወያዩ ይላሉ እንጂ። አዎ ይኸው ተዋውቀናል፣ ተያይተናል። አረ ጀግና ነው። እኔ እዛ አንተ ጋር እስክመጣ ቸኩያለሁ። አንተ ቤት ጀግና ነህ። ዛሬ ተገላለጸዋለህ። ምንም የሚደበቅ ነገር የለም። ያስፈራል፣ ይሰቀጥጣል የሚባለው ትምህርት በሙሉ ይዘረገፋታል። አልፋታል። ከዛ እኔ ደግሞ በሪሚክስ እቀጥላለሁ። በሪሚክስ ሰምታችኋል። ምንድነው እሱ? ስማ አንደኛ ኡስታዙ አንደኛው ምን አለ? ሁለት አይደሉም አንድ ናቸው። አንድ ሲደመር አንድ ከኔ ጋር አንድ ናቸው አለ። አይተዋል? ቀደም እሱ ሁለት አይባሉም ማለት ነው። ግማሽ ግማሽ ናቸው ነው መሰለኝ። ልጆቹ ሁለት ካልሆኑ ከአንተ ጋር አይችሉም። እሱ ደስ ይላል። እሱ ደስ ተደማምረው ማለት ነው። እና ምናልባት ወራዊ መጥቶን እንዴ ወራዊ ጉዳይ ላይ ምናምን ሁለት ከሆኑ በእስልምና ሴቶች ናቸው ወንድ ግማሽ የሚባሉት። እዛ ላይ ሆኖ ፔን ካለው ምናልባት እንጂ እሱን ኤክስኪውዝ እናደርጋለን፣ እንፈቅዳለን እንደዛ ከሆነ። ምክንያቱም በእስልምና ሴት ልጅ የወንድ ግማሽ ነች። ሁለት ሆነው ነው የሚቀርቡት። እሱን አውቃለሁ። አንድ ሲደመር አንድ ሁለታችን አንድ ነን ብለዋል።
እኩል ይሆናል ከአንተ ጋር አንድ ብለው ነው ያስቀመጡት። የዛሬው እድል የማይገኝ የማያገኙት እድል ነበር። የዛሬው እድል ማለት ነው። የዛሬው እድል የማያገኙት ማለት ነው። የማይገኝ እድል ነበረ። ግን እንኳን እኛ በተወሰነ ለምን እንደሆነ ታውቂያለሽ ጆኒ ይሄን ዲቤት ቢያደርግ በሚሊየን ከእስልምና ዛሬ ይወጣ ነበር ሰው። ለዛ ነው እኔም በሐሰት ሲከሱ፣ በሐሰት ሲሰድቡ፣ በሐሰት ሲያሳድዱኝ የነበረውን ሁሉ እያንዳንዱን በመረጃ ያሳያችሁ ነበር። ከተነፈስኳት ውጪ ለተናገርኳት ሁሉ ነብያቸው ያደረገው ነው፣ ሳባዎቹ ያደረጉት ነው፣ ታቢያኖቹ ያደረጉት ነው፣ መጽሐፋቸው ላይ ያለ ነው። ከተነፈስኳት ውጪ አንዲትም ያለ መረጃ ያወራሁት የለም። እያንዳንዱ ቃላቱ ጭምር እያንዳንዱ መጽሐፍ ላይ ያለ ነው። ያውቁታል መጽሐፍ ላይ እንዳለ። ግን ምንድነው እነሱ መጠቀም የሚፈልጉት ህዝቡ ማያውቀውን እፎይ ተሳዳቢ ነው፣ እፎይ ባለጌ ነው እንዲህ ብለው ብዥታ ፈጥረው እኔን በተቆራረጠ ቪዲዮ ከዛ ሰው አስተምሮቱ ላይ መኖሩና ለመኖሩን ማያውቅ ከሆነ ለምን እንደዚህ ይላል ብሎ እንዲያስቡ ያደርጋል። መጽሐፉን ሳነብ ያችን ፓርቲ ቆርጡና የኔ አድርገው ያስቀምጧታል ማለት ነው። ነገር ግን ነብያቸውን ያደረገው፣ ሰሃባዎቹን ያደረጉት፣ ታቢያኖቹን ያደረጉት፣ ሰለፎቹን እነኛ ያደረጉት ነው። የነሱ መመሪያ ነው። መጽሐፍቶቻቸው ላይ ያለ ነው። ከመጽሐፍቶቻቸው ውጪ አንዲትም የተናገርኳት ነገር የለችም። አንዲትም ማለት ነው። ብዙ ጊዜ ቻሌንጅ አድርጌያቸዋለሁ። እፎይ ዋሽቷል የምትሉትን፣ እፎይ ቀጥፏል የምትሉትን አንዲት መረጃ አንጡ ብዬ ማምጣት አልቻሉም። አይችሉም። ምክንያቱም እኛ ክርስቲያን እንቅልፌን ማጣቴ ቆጨኝ እኮ። ደግሞ እንቅልፍ አልተኛውም። እግዚአብሔር ምስክር ተናድጃለሁ። አመለጠኝ እንዴ ካሁን እያልኩ እኔን ብታይኝ ምን ልትሆን ነው? እኔን ብታይኝ አይ ነው አንቺማ ዋናዋ ስለሆንሽ እንጂ። በነገራችሁ ላይ ሙስሊሞች አስረግጬ የምነግራችሁ በየትኛው መንገድ ማለት ነው እፎይን አታገኙት ነበረ። ዛሬ እፎይን ለማግኘት እጁን አግኝታችሁ ነበረ፣ ግን እጁን አልተጠቀማችሁበት። ይኸው ለሶስተኛ ጊዜ ቁጭ ብሎ እየጠበቀ እኮ ነው። አልተጠቀማችሁበትም እድሉ። እውነቴ ነው የምነግራችሁ። አካውንቱን ዘግቷል አይደለ? አካውንቱን ዘግቷል። አዎ ከድንቁ ወጥቷል። ኦኬ ላሳይሻ። በትንሽ አካውንት ተደብቋል። በትንሽ አካውንት ተደብቆ ሌላ ቤት ነው ያለው። በትንሽ አካውንት የራሱ ነው ወይስ ያው 40 ምናምን 45,000 ባለው ተደብቆ ነው ያለው። ያ ተደብቋል። ያው በሌላ እንኳን አየው ያ አካውንት ቀይሮ ተደብቋል። ኧረ ወይኔ ተደብቆ ነው ያለው። ያውና በቁጥጥር ስር አባቴ የትም አትሄድም። ያው ተደብቆ ነው ያለው። ኡስታዛችሁ በሌላ አካውንት ተደብቆ ነው ያለው። እኔም በሌላ ልፈልግ። የሚገርም ነው። አድናቂ ነኝ እሱ። እኔ እንዲህ የምትፈራ አይመስለኝም ብራዘር። እሺ እንላክለት በዚህ። አዎ ላኪለት። እሺ ከወጣልኝ ከታች እንዲህ መደበቅ ይቻላል እንዴ? አያችሁልኝ አይደለ? ግን እንዲህ መደበቅ ይቻላል። አየህ አይደለ? ዮኒ አየህ አይደል? አሁን የኢትዮጵያ ሕዝብ ፖለቲካውን በግልጽ እያያችሁ ነው። አሁንማ እግዚአብሔር ይችላል። እንዲህ መደበቅ ይቻላል እንዴ? ዋና አካውንትን ደብቀ በሌላ አካውንት መደበቅ ይቻላል? ይኸው ላይቭ መጣልኝ። እዚህኛው ላይ ወጥቼ ገና እሱ ፎሎ ማድረግ እንደማልችል ስላወቀ ነው። እንደገና ወጥተህ ማድረግ አትችልም። ወጥቼ ፎሎ ማድረግ አልችልም። ኧረ እሱ ምንድን ነው የምታወራው? እንደገና እንደ አዲስ መክፈት አለብኝ ማለት ነው። እንደሱማ ኮመንቱን አጠፋው። ይኸውልህ ሲነቃበት ኮመንቱ ጠፋ። ስለዚህ በትልቁ ይምጣ። ሆን ብሎ ነው ኮመንት ዘጋ። ኮመንት ዘጋ። ይኸውልህ እግዚአብሔር ምስክር ይኸው እኛ ጋር እስካሁን ኮመንት አልዘጋንም። ምንም እኛ ደንታችን ነው፣ ሁሉ ክፍት ነው። ይኸውልህ እውነት ስላለን ያው ኮመንቱንም ዘግቶ እንትን እያለ ነው። ክፍት ነው ሁሉ ነው። ይኸው እንድታዩ ይኸው በትንሹ አካውንት እንኳን ሄዶ ማለት ነው። ይሄ ነው ኡስታዛችሁ፣ ይሄ ነው እስልምና፣
አላህን መታደግ አይችልም። ሪከርድ አድርጉልን። አንድ ሲደመር አንድ እኩል ይሆናል አንድ ምትልና ግባ እስቲ አምላክህን በማት ሲደመር ላይ ገና ቆመህ ካልኩሌት የምታደርግ ግቡና እስቲ ኮመንቱን ላጥፍቱ ቁጭ አለ። ስለዚህ ይህንን መዳው የምንጠብቀው ዮኒ ያኛ አካውንት ሪፖርት አልተደረገም እንድታዩልኝ። ቆይ ልዘግባቸው። ያ አካውንቱ ሪፖርት አልተደረገም። እንዳልተደረገ ላሳያቸው። ይኸውልህ ቆይ ያ አካውንቱ የሁሱ ይኸውላችሁ ሪፖርት አልተደረገም። ክሊር ምንም ነገር የለም። ታምር አመለጣውን ደግሞ ሌላ አካውንት ቀየረ። በ11 ሺህ ገባውን ደግሞ ይኸው በሌላ ገባ ደግሞ ይኸው በ11 ሺህ አካውንት ገባውን ደግሞ ላይቭ ላይ ያኛውን ትቶ ምንድን ነው የሚሻለን? ይኸውላችሁ እንደሚሄድ ዛሬ በየትኛውም አልፋታ ይኸው 11 ሺህ ይኸው ብዙ ላይ 44 ምናምን አካባቢ አልነበረ 44 ሺህ ነበር የቅድም የገባበት ተደብቆ። አሁን 48 ሺህ ባለው ደግሞ በዚህኛው መጣ። ይሄኛውም አለ። አሁን ደግሞ አይልም ብሎ በዚህኛው ተደብቆ መጣ። ይሄው 48 ሺህ አለ። ዮኒ 44 ሺህ ላይ አለ። ይሄውና አለ 48 ሺህ አለ። 10 ሺህ ሰው አለ። ስለዚህ ለማደናገር ነው ለቦታ የገባው ማለት ነው። ስለዚህም አለ ሁለት ቦታ ገብቷል። ያ በትንንሾቹ ላይ ሙስሊሙ እንዳይሰማ ማህበረሰቡ በትንንሽ አካውንት ላይ ገብቷል። በዘራቸው አይድረስ። አሁን ልልክለት ነው ዮኒ ልልክለት ነው። ያው ኮሜንቱ ሚዩት ነው። ልልክለት ነው። እንትን ይቀበላል አይቀበልም? ይሄው ላኪለት እየላኩ ነው እያያችሁ። አዎ ስክሪንሻት አድርጉ። ቤተሰብ እየላከች ነው። ስክሪንሻት እያረኩ ነው። እኔም እያረኩ ነው። ተልኳል። ዛሬ እናገናኛለን። ተፋጠን መፋጣት የለም ዛሬ። ያው አልተቀበለም። ሪጀክት አድርጉ። ዲስኮኔክት አድርጉ። ድገሚው። እሺ ድገሚው። ያው ሁለት የመጨረሻ አንድ ድል ስጡ። የመጨረሻ ያው ወይ ፈጣሪ እንዴ! እኔም ልልክለት ነው። አገኘሁት። ላክለት። አንቺ ላክሽለት ኢንቫይቱን። የኔን ካንስል አድርጎታል። አንተ ላክስት። አክሰስ ሰስፔንድድ ይላል። አሁን መጣ። ይኸው ላኩለት። ይኸው ስክሪንሾት ላድርገው። ይኸው ማስረጃ። እኛ እንወጣለን። አክሴፕት አድርግ። እኛ እንወጣለን። አክሴፕት 9 ሰከንድ ይላል። 7 ሰከንድ ይላል። እሱ ይላል። ይኸው እምቢ አለ። ደግማለሁ። ደግማለሁ። ፈጣሪ ምስክር። ይኸው ልኬለታለሁ። እግዚአብሔር ምስክር። ይኸው ደግሜ የመጨረሻ እድል። ይኸው ዮኒ ማኛ እየላከልህ ነው በሉት። ይኸው ልጆቼን ነው የምላችሁ። ይኸው ልኬለታለሁ። 10 ሺህ ሰው አለ። ሶስተኛ እየላኩለት ነው። 10 ሺህ ሰው አለ። እንደዚህ አይነት ውርደት በዘራችሁ አይድረስ፣ በዘራችሁም አይድረስ። እንደዚህ አይነት ውርደት ውስታዙ መጅሊሱ አላችሁ። አዋይደር አለ። 10 ሺህ ይኸው እግዚአብሔር ምስክር። የሸለማችሁት ኡስታዛችሁ ይሄ ነው። እነ ኡስታዝ አቡበከር እና መዲንጀ እንትን አለኝ። ኡስታዛችሁ ይሄ ነው። ይሄ ነው ኡስታዛችሁ። ኡስታዛችሁ ይሄ ነው። ኦልራይት እኛ እንወጣለን። አክሴፕት ያድርግ። እኛ እንወጣለን። እኛ እንወጣለን። ጃኒ ስለዚህ ይሄ ሰውዬ ሙድ እያያዘብን ነው። ወደ ገስት ላይ ነው በቃ
ላክ በሉት አንዴ በዚህኛው ስልክ ከታያቸው በካሜራ ላያቸው። እሺ ላክ በሉት ይላል። ሙድ ይይዛል። ይታያል። እየተላከለት ሪጃክት እያደረገ ሙድ እየያዘ ነው። እያሳያችሁ ጃኒ አለሽ? አለው እየላኩለት ነው። ቆይ እየላኩለት ነው። ዲስኮኔክት እያደረገው ነው። እኔ እየላኩለት ዲስኮኔክት እያደረገው ነው። ጃኒ በጣም እናመሰግናለን። ዮኒ ማኛም በጣም አመሰግናለሁ። እስካሁን ድረስ ለተከታተላችሁን ሁላችሁም በጣም ነው አመሰግናችሁ። ከዚህ በላይ ማንም አንታገስም፣ ማንም አንቀበልም። በቃ ጨርሰናል። ዮኒ አንዴ የመጨረሻ ልኬለታለሁ። እስኪ የመጨረሻ ልኬለታለሁ። እስኪ ጣል ተብሎ ሌላ ሰው ደውሎልኛል። እሺ እንጠብቃለን። ዮኒ ማኛ እየላከል ነው በሉት። ልክ ያለው ዮኒ ማኛ ይሄን ድራማ የሚሰራው ለምን እንደሆነ ታውቃለህ? ትልቁ ላይ ነው ፎሎ አድርጌው ላኩለት። ሆን ብሎ ወጥቶ በትንሽ አካውንት ገብቶ ፎሎ አድርጌ ያለው እሱ አላደረገኝም። እኔ እየላኩለት በትንሽ አካውንት መጥቶ አሁን ያንተን ቶ እኔ እየላኩለት እኮ ድራማው ነው። ስለዚህ እሱማ ገብቶናል በደንብ። ከዚህ በላይ ድራማ እንዲሰራ እንፈቅድለትም። ገስት ላይ ነው በቃ። ምክንያቱም በትልቁ ላይ ፎሎ አድርጌው ልኬለት አልቀበልም ብሎ ወጥቶ አሁን በትንሽ አካውንት እኔ በማላቃት መጥቶ ፎሎ አላደረገኝም እያለ ነው። ይሄ ድራማ ነው። የእናንተን አልቀበልም ብሏል። ጆኒ ተብለሽ ጆኒ ቆይ ይኸው እየላኩ ነው። ቆይ አንዴ ዮኒ ቆይ አንዴ እፎይ ጠብቅ። ቆይ ይኸው አሁንም እየላኩ ነው። ቆይ እኔም እየላኩ ነው። ስንት ጊዜ ሪፊውዝ እንዳደረገኝ ታይሙንም እንድታዩት ብዬ ነው። ይኸውላችሁ ታይሙንም ይዩት። ስንት ጊዜ ኖት አቬለብል ይላል። አቬለብል አይደለም ይላል። አሁን ይኸው ስክሪንሻት አደርጋለሁ። እያንዳንዱን አሳያችኋለሁ። ይኸው ዮኒ ማኛ ቆይ ፎሎ እያደረገ ነው። ይታያል። ቆይ እያደረገ ነው። ይኸው ፎሎ እያደረገ ነው። ይኸው ፎሎ እያደረገ ነው። ላክለት። አሁን ይኸው ፎሎ አድርግለት። ላክለት። ኢንቫይት አድርጋለሁ። ይኸው ልክ ያለው እሺ ልክ ያለው ይኸው አውቀው ወላሂ ፖለቲካ ይሰሩባቸው። ፎሎ አድርጋለሁ። እግዚአብሔር ምስክሬ ፎሎ ይኸው ልክ ያለው ልክ ያለው ደግመህ ላክ ዮኒ፣ ደግመህ ላክ። አሁን ደግሞ ጠፋው። የት እንዳለ አላውቅ። የለም ደግመህ ላክ፣ ፈልገህ ደግመህ ላክ። ዮኒ ላክ እያሉ ነው። ፎሎ አድርጌ እየፈለኩ ይኸው አሁን እግዚአብሔር ምስክሬ እስካሁን ነበረ። አሁን የኔን አጥፍቶታል። ይኸው እግዚአብሔር ምስክሬ አስገቡት በላቸው በሉት። ወላሂ አውቀው ነው እየሸወዷቸው ነው። ክርስቲያኖች መድኃኒዓለም ድረስ አሁንም እየሸወዷቸው ነው እያለ ድራማ ይሰራል። የኔን ስክሪንሻት ላሳያችሁ። እዚህ ጋር ምን ሩቅ አስኬዳችሁ። ኢምራን አበባ እየላከልህ ነው። አስገባው በማኛ ይኸውልህ፣ ይኸው ኢንቫይት ልኬለታለሁ። እታች ይታያችኋል። የኔ ነው። አየህ፣ ቀዩ እንትን ሲሆን በርገንዲ ሲሆን የተላከ ነው። አንድ ይኸውላችሁ፣ ሁለት ይኸውላችሁ፣ ዊዝድሮ አርግ ይላል። ሁለት ይኸውላችሁ፣ ዊዝድሮ አርግ ይላል። ይኸው ልኬለታለሁ። ሶስት
ታገስን። ኦኬ ከዚህ በላይ ደከመኝ ነኝ። ኦልሞስት 2:30 አካባቢ 2:40 አካባቢ ጀምሮ አሁን ስንት ሰዓት ነው? 5:10 which means ወደ ከ2 ሰዓት ያላነሰ ማለት ነው። ከ2 ሰዓት ተኩል አካባቢ ነው ማለት ነው። የዛን ያህል ተቀምጠናል። ስለዚህ 2 ሰዓት ተኩል ያህል ተቀምጠናል። ከዚህ በላይ ብዙ መቀመጥ አያስፈልገንም ማለት ነው። ከዚህ በላይ ገስ ላይ ማናቃችሁ ሰዎች አትላኩ። የተወሰኑ መምህራኖችን እንቀበላለን ማለት ነው። ምግባሽ ኦልራይት ኡስታዛችሁ ሮጧል። እንግዲህ መታደግ አልቻላችሁም። ኡስታዛችሁ መታደግ አልቻላችሁም። እንግዲህ ምንም ማድረግ አንችልም። ኦልራይት እሰማለኛ። ኦኬ እሺ ስጠብቁት የነበረው ውይይት እንግዲህ በእንደዚህ አይነት ሁኔታ ተቋይቷል። እንደዚህ ባይሆን ኖሮ ደስ ይለን ነበረ ብዙ ብንማማርበትና ሰዎች እውነትን ቢያውቁ ደስ ይለን ነበረ። ያ ግን መሆን አልሆነም ማለት ነው። ያልሆነበትም ምክንያት ግልጽ ነው። ሰው ስላልመጣ ይሄ ማድረግ አልቻልንም። ይሄ መደረግ አልተቻለም ማለት ነው። ስለዚህ የግድ በግዴታ እናግባ ተብሎ ማንም ስለማይባል በእንደዚህ አይነት በማይረባ ተልካሻ ምክንያቶች ውይይቱ ቀርቷል ማለት ነው። ውይይቱ ሳይሳካ ቀርቷል። ኦኬ ቤላ ሞዴሬተር ካለች ሰው ማስገባት ትችላለሽ። ሰው አለሽ? ኦኬ አሁን እንትን ብሎኛል። መስጠት አልችልም። እንትን ብሏል። ኔትወርክ ይዞኛል። ኔትወርክ እያስቸገረኝ ነው። ሶሪ ካሜራ እንትን ነው። ገዝቱ መቀየር ትችላለህ። ፖስቴ ልቀይረው። ሞዴሬተር አለ? አዎ አለኝ። ኔትወርክ እምቢ ብሎኛል። ይኸውልሽ። ኦኬ ጎበዝ። ባለ 10 ላድርገው። ኔትወርክ በጣም እንትን ኦኬ ትልቁ ላይ አድርግ ራስህ። ባለ ከላይ ኔትወርክ እምቢ ብሎኛል።
እየሰራልኝ ያለ። አይ በጣም አደገኛ እንትን ነበር የነበረው አንተ ጋር አክቹዋሊ ለማሳየት ያክል ሲላክልህ እንኳን እንዴት አይነት ቪዚቢሊቲ እንደነበረ ያው ተመልከቱ። ሆስት ላይቭ ዊዝ እፎይ ተመልከቱ። ምን አይነት ቪዚቢሊቲ ሪስትሪክሽን እንደነበረበት እፎይ ተመልከቱ። እንዴት አይነት የሪፖርት ጋጋታ እንደተደረገበት ተመልከቱ። ይህን ሁሉ ነገር አልፎ ተቋቁሞ ሁሉ ነገር እንትን ብሎ ነው ዛሬ ጉዱን ሊያወጣ የነበረው። ምንም ችግር የለውም። ሰዎች ማስገባት ይችላል። ትልቁ ላይ ሆነ ራስህን አንዴ ማስገባት ይችላል። ሰዎች ይቻላል። ይችላሉ። አልችልም እንትን ብሎኛል፣ እዞኛል። ስለዚህ አንተ አስገባ ሰው። እንደዛ ከሆነ ፎርማቱ እኔ አልችልም። አሁን እንቅ አድርጎ ዞታል። እንዲህ ላድርገው፣ እንዲህ አደርገዋለሁ። ችግር የለውም። እሱ እንደዚህ አደርገዋለሁ። ሌላው እንዲህ ያስቀምጣ ነው። እንደዚህ ከምታደርገው ሰዎች አስገባ። አንድ የተስተካከለ ሰው ሲገባ ኦኬ። ኦኬ ኡስታዛችሁ የምትመኩበት አኩርቷችኋል። ዛሬ አካውንት በመቀያየር እና ፎሎ አድርጌ ናግባ ባልኩት እሱን ሸሽቶ የተለያዩ ማጭበርበሪያ አካውንቶችን በመክፈት አመልጧል። ልክ ክረምት ወቅት ላይ አይጦች ጎሪያቸው ውስጥ ዝናብ ስለሚገባ በጣም እንደሚሉ እንደዛ ነው የተቸገረው ኡስታዛችሁ።